ሰላም ጤና ይስጥልን። የማርዳ ዜና መረጃዎችን እነሆ። የአማራ ክልል ከሰሞኑ ግራጫ መልኮችንና ትዕይንቶችን ሲያስተናግድ ሰንብተዋል። በተለያዩ አካባቢዎች መጠነኛ ጥቃቶች የቀጠሉ ሲሆን የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮች ጋር መወያየታቸውን የቀጠሉ ሲሆን የሚሊሻ ስልጠናዎችንም እየተመለከቱ ነው። ጀነራሉ ከምዕራብ ጎጃም አመራሮች ጋር ባደረጉት ቆይታ ጽንፈኛ ሲሉ ስለጠሩት የፋኖ አማጺ ቡድን አነጋጋሪ አስተያየት ሰንዝረዋል። ጀነራሉ ፋኖ በህዝቡ ተተፍቷል የሚል ንግግር አቅርበዋል። ጀነራሉ ይህን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝብን እያስተዳደረ ይገኛል። የዞኑና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝብ ተተፍተዋል ሲሉም ተደምጠዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚህም ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ በማስፈራትና ያገባበት ገብታቸው በመደምሰስ ህዝቡ የሚተማመንባቸው የሰላም ዘብ መሆን ይጠበቅባቸዋል ሲሉም ተደምጠዋል። ይህ በእንዲህ እንዳለ ጀነራል መሐመድ ተሰማና ብርሃኑ ጥላሁን ሁለቱ የብልጽግና የጦር አዛዦች የምስራቅ እዝ እና የስድስተኛ እዝ ጦር መሪዎች ናቸው። መሐመድ ተሰማ የጎጃም ክፍለ ሀገር ኮማንድ ፖስት ሰብሳቢ ነው። እነሱ በዘመቱበት የተባለው ለየት ያለው ዘመቻ በአገዛዙ ቤት ትኩረት ስበዋል። ጀነራሎቹ ትኩረት ያደረጉበትን ተራራ ወታደራዊ ስምሪት ከማድረጋቸው አስቀድሞ የፋኖ የሎጂስቲክ ማዕከልና ቋሚ የኃይል ማሰራጫ ተደርጎ እንዲቆጠር ጮቄ ትልቅ ሚዲያ ሽፋን ሰጥተውታል። ህዝቡም ሰራዊቱም አመራሩም ደጋፊውም ስለ ጮቄ እንዲያስብ ከፍተኛ ስራ ሰርተዋል። ከፍተኛ የሆነ ሜካናይዝድ ጥቃት በንጹሃን መንደሮች ላይ በመክፈት ጮቄ የደረሰው ጠላት ምንም አይነት ወታደራዊ ድል አላስመዘገበም። በኋላም በጮቄ የተገኘ የተባለ ሎጂስቲክ ወታደራዊ ካምፕ፣ ማሰልጠኛ ካምፕ እንዲሁም የፋይናንስ ምንጭ የለም። በጮቄ ሰሊጥ አይዘራም፣ ወርቅ አይቆፈርም፣ ነዳጅ አይወጣም፣ ማዕድን አይገኝም። በጮቄ ከጅብራ ቀጥሎ አጥንት ሰርስሮ የሚገባው ውርጭና በረዶ ብቻ ይገኛል። ምናልባት በረዶን የማረኩ የመጀመሪያ ጀነራሎች ይሆን ይሆናል። መሐመድ ተሰማና ብርሃኑ ጥላሁን ከሁለቱ እዞች የተውጣጣው ኃይል በርቀት ለመጠበቅ ድጎ ጽዮን፣ ፈለገ ብርሃን፣ ረብ ገበያ፣ ቁይ የተጠመዱ መድፎች ቀንና ሌሊት ንጹሃን መንደሮችን ደብድበዋል። ከሞጣ ቢቸና፣ ከደብረ ማርቆስ ረብ ገበያ ጮቄ እየተወረወረ ድጋፉን ለመስጠት የተዘጋጀው ኃይል ፊቱን አዙሮ ወደ ጮቄ ሲያንቃቃ በመርጦ ለማርያም ሰኞ ገበያ በፕሮፓጋንዳ የደነዘዙትን ድባቅ በመምታት አባይ ሸለቆ ሻለቃ አንድ ዲሽቃን 2 ብሬን 79 ክላሽ ማርኮ የጮቄውን ጠላት ለሁለት ከፍሏል። ፈለገ የተቀመጠው ጠላት ወደ መርጦ ለማርያም ሩጧል። ጮቄ የወጣው ደግሞ ሞጣ አቅጣጫ ወርዷል። በማግስቱ በግንደወይን ትግዳር እንዲሁም ማረንዛ ጎንቻ ጠላትን ድባቅ ሲመታው መርጦ ለማርያም የሄደው ግማሹና ሞጣ ከወጣው ቀንሶ ድጋሚ ወደ ግንደወይን ገባ። በሁለቱ ጥቃት ብቻ 74ኛ ክፍለ ጦር የማረከው 98 ክላሽ፣ 1 ዲሽቃ፣ 2 ብሬን፣ 1 ፌሳር መገናኛ ሬዲዮ፣ ወታደራዊ ቦርሳ፣ የዲሽቃ አስቃጥላ ለህዝብ በይፋ አሳየ። ብርሃኑ ጥላሁን ጅብራውን ታቅፎ ቀረ። የተለየ ወታደራዊ ካምፕ የለንም። የሎጂስቲክ እና የትጥቅ አቅራቢው ራሱ ጠላት ነው። በሁሉም ቦታ አለን። በሁሉም ቦታ ድል እናደርጋለን። የትኛውን ኃይል ማጥቃት እንዳለብን በደንብ እናውቃለን። ያደረግነው ይህን ነው። ጮቄ የውሃ ማማ እንጂ የፋኖ መሰብሰቢያ አይደለም ሲል ፋኖ ባየ ደስታ ገልጸዋል። ሌላው ከፋኖ ጋር ሰላማዊ ውይይት ማድረግ ነው የሚበጀው ሲሉ የምክር ቤት አፈ ጉባኤዋ ፋንቱ ተስፋዬ ገልጸዋል። በክልሉ ያለው ግጭት የመልማት አቅምን እየጎዳ ነው፣ ችግሮች በውይይት መፈታት አለባቸውም ብለዋል። በአማራ ክልል እየተካሄዱ ያሉ ግጭቶችና ጦርነት የመልማት አቅምን እየጎዱ መሆናቸውንና ችግሮችን በውይይት መፍታት እንደሚገባ ነው አፈ ጉባኤ የገለጹት። አክለውም ዲሞክራሲን ብቻውን ያለ ልማት ማሰብ ባዶነት ወይም ህልም እንደሆነ ገልጸዋል። አፈ ጉባኤዋ ይህንን ያሉት የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ንግግር ባደረጉበት ወቅት ነው። አፈ ጉባኤዋ ሀገሪቱ ትልቅ እቅድና ታሪክ ያላት ብትሆንም በስልጣኔዋ ደረጃ ሲታይ ሰፊ ውስንነት ያላት፣ ዜጎቿ ከጉስቁልና የተላቀቁ አይደሉም በማለት ጠቁመው በክልሉም ያለው ችግር ከፋ ያለ መሆኑን ገልጸዋል። ሀገሪቱ ባላት አቅም ልክ ብልጽግናን ያላረጋገጠች ናትም ብለዋል። የአማራ ክልል ውስንነት አለበት ያሉት አፈ ጉባኤዋ በአንዳንድ ልማትና መልካም አስተዳደር መለኪያዎች ሲታይ ችግሩ ከፍ ያለ መሆኑን በተደጋጋሚ በምክር ቤቱ እንደመከሩበትም ተናግረዋል። ይህንን ችግር ለመቅረፍና ከኋላ ቀርነት አዙሪት ለመውጣት የሚያስችል የ25 ዓመት የልማት ፍኖተ ካርታ ተግባራዊ ለመጀመር ምክር ቤት ቀርቦ ጸድቋል። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈ ጉባኤዋ ጥላቻና ተቃርኖችን በውይይት መፍታት አስፈላጊ መሆኑንም ገልጸዋል። ዲሞክራሲና ልማት የማይነጣጠሉ መሆናቸው በመግለጽም ዲሞክራሲ ብቻውን ያለ ልማት ባዶነት ወይም ህልም እንደሆነም ጠቁመዋል። የወጡ እቅዶችን ተግባራዊ ለማድረግ ምክር ቤቱ የተሰጠው ተልዕኮ መውጣት አለበትም ብለዋል። ከዚህ
በተጨማሪ አፈጉባኤዋ ከዲሞክራሲ ያፈነገጠ ልማት ዘላቂነቱ ችግር ውስጥ ይወድቃል ያሉ ሲሆን እውቀት ላይ ተመስርቶ ሁሉንም ባማከለ መልኩ በተቀናጀና በተናበበ ሁኔታ የህዝብ ጥያቄ እንዲመለሱ ጥረት ማድረግ ለምክር ቤቱ ቀዳሚ ተግባሩ እንደሆነም ገልጸዋል። ሌላው የህወሓት ስራ አስፈጻሚ የጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሐምሌ 24 ቀን በአንድ መድረክ ላይ ተገኝተው ባለፉት 4 ዓመታት የህዝባችንን ጉዳዮች በጣም ለመፍታት ቀን ከሌት እየሞከርን ነበር። ለዓለም አቀፉ ማህበረሰብ እያሳወቅን ነበር። ነገር ግን እኛን የሚሰማን ሰው የለም፣ አላገኘንም። ችግሩ በሰላማዊ መንገድ ለመፍታት የቻልነውን ሁሉ አድርገናል። አሁን ላይ ግን ጉዳዩን በወታደራዊ ኃይል ለመፍታት መደምደሚያ ላይ ደርሰናልን ብለዋል። የፌዴራል መንግስቱም በተለያዩ አቅጣጫዎች በ8 እዝ ሰራዊት ከቦናልም ሲሉ ተሰምተዋል። ሰሞነኛ መረጃዎች እነኚህ መስሉ ነበር።